ተወዳጆች ጸጋና ሰላም የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። ኢባማ ቤተሰቦች ሁላችሁንም በጌታ ፍቅር ሰላም ልላችሁ ወዳለሁ። ወንድማችሁ ፕሮፌት ጆሲ ነኝ። የአምላካችን እግዚአብሔር ስም የተባረከ ይሁን። በተለያየ ምድር ጫፍ ሆናችሁ right now ይህንን ድምጽ በመስማት ላይ የምትገኙ ተወዳጅ የሆናችሁ የኔ ቤተሰቦች ትውልደ ኢትዮጵያና ኤርትራውያን ሁላችሁንም በጌታ ፍቅር ሰላም ልላችሁ ወዳለሁ። thank you ናቲ የተባረክልኝ። God bless you. So ከአንድ ሳምንት ቆይታ በኋላ ነው ዛሬ ወደ እናንተ የመጣሁት። አስቀድሜ ተናግሬ እንደነበረ ለአንድ ሳምንት በተጠየቁት ጥያቄ መሰረት የብዙዎቻችሁን ጥያቄ ደግሞ ተቀብዬ ጊዜ መውሰድ ነበረብኝ። የአንድ ሳምንት ቆይታ አድርጌ ተመልሼ መጥቻለሁ። በዚህ የአንድ ሳምንት ቆይታ እግዚአብሔር የብዙ ሰዎችን እስራት ፈቷል። ብዙ ቀንበር ተሰብሯል። ብዙ ሰዎች ተባርከዋል። ብዙ እንግዳ ነገሮች ሆነዋልና አምላኬን እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ትላንትና ምሽት ላይ ኦልሞስት ወደ 1400 ምናምን የሚሆኑ ሰዎች ጋር ቮይስ ኢሜል አስቀምጫለሁ። የሰማይ አምላክ እግዚአብሔር የተባረከ ይሁን። ዛሬ ፕሮግራሚን ጨርሻለሁ። ድምጼ የሚሰማችሁ ከሆነ ቪዲዮን ሼር በማድረግ ሰዎችን ኢንቫይት እንድታደርጉ ሁላችሁንም በጌታ ፍቅር ጠይቃችኋለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። ዘላለም ቴንክ ዩ God bless you። እስቲ ቶሎ ቪዲዮን ታፕ ኮፒ ሊንክ እና ሼር አድርጉ። ሰዎችን ኢንቫይት እንድታደርጉ በጌታ ፍቅር ጠይቃለሁ። thank you so much. thank you. I think ኮኔክሽኑ ጥሩ አይመስለኝም። ስሎ ኮኔክሽን እያለ ይጻፍልኝ ስለሆነ ማለት ነው። ፍቅር ተካሳውን ፌስቡክ ላይ ጌታ ኢየሱስ በነገር ሁሉ ይባርካችሁ። ቪዲዮውን ሼር አድርጉት ግሩፕ ላይ ለጓደኞቻችሁ ለቤተሰቦቻችሁ። አጠር ያለ ማስታወቂያ ተናግሬ እወጣለሁ። ዘላለም ድምጼ ይሰማል? ለሲ ምልክት ስጠኝ። እሺ ነው ወዳጅ አንብቤዋለሁ። ይሰማል? ቴንክ ዩ ያሬዲ ቴንክ ዩ so much. ሰለሞን ተሾመ ሻሎም ብያለሁ ፌስቡክ ላይ። ካሳይ ቴንክ ዩ ካሲ ቴንክ ዩ so much። ካስሽ አመሰግናለሁ። God bless you. thank you ኤቢዬ መቼ ነው የምታወራኝ? ኧረ አውራልኝ ነው ወዳጅ ፕሊዝ። ዴቭ ሻሎም ብያለሁ። ጸጋና ሰላም ይብዛላችሁ ተወዳጆች የኔ ቤተሰቦች ሁላችሁንም በጌታ ፍቅር ድጋሚ ከታላቅ አክብሮት ጋር ሰላም ልላችሁ ወዳለሁ። ወንድማችሁ ጆሲ ነኝ ከባማ ሚዲያ። ጌታ ኢየሱስ የተባረከ ይሁን። thank you baby sha thank you so much. God bless you. thank you so much. ሄቨን እየተባረኪ ዚም ነው ስማችሁን እየጠራው ያለሁትኝ ቢኮዝ በፌስቡክ እና በቲክታክ ላይ ነው የምገኘው። ተመስገን ሃኒ እየተባረኪ ቴንክ ዩ። ስለ እፎይ ነው ምንድነው? ስለ እፎይ ተንፍስ እፎይ ምንድነው? አም ሶሪ ሰሞኑ ማህበራዊ ሚዲያ ላይ አልነበርኩም እና ምንድነው እፎይ? ሳራ ተመስገን ሙላቱ ጌታ ኢየሱስ ዘመናችሁን ይባርክ። ጸጋና ሰላም የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። ከአንድ ሳምንት በኋላ ነው እንግዲህ ዛሬ ወደ ማህበራዊ ሚዲያ የተመለስኩትኝ። እግዚአብሔር አምላክ የተባረከ ይሁን። በጣም ብዙ ሰዎች ጥያቄ ስለነበራቸው ያንን የነሱን ደግሞ ሸክምና ጥያቄ ይዤ በእግዚአብሔር ፊት ጊዜ መውሰድ ነበረብኝ።
የታመሙ ሰዎች ተምረው መመረቅ ያቃታቸው አግብተው መውለድ የተሳናቸው በልጆቻቸው ኬዝ በጣም የሚጨነቁ ፋሚሊዎች በሕክምና ኬዝ በስራ ኬዝ በጣም ዘርፈ ብዙ የሆነ ዶክመንቶች በፓስፖርት የመኖሪያ ፍቃድ ጉዳይ ላይ በዘር ውስጥ የሚሰራ ጭንገፋ ሄልት ስፒሪት ድህነት መከራ ጉስቁልና ሰብሮ አለመውጣት በጣም ብዙ ጥያቄ እግዚአብሔር ክብሩን ይውሰድ። እግዚአብሔር እንግዲህ ጸጋ አብዝቶልኝ በአውሮፓ በአፍሪካ ሀገር በአረብ ሀገር ያሉ እህት ወንድሞቼ በካናዳ አሜሪካ ኒውዚላንድ በጣም ብዙ ምድር ላይ ያሉ ኦርቶዶክሳውያን ሙስሊሞችንም አክሎ እህት ወንድሞቼ በክርስቶስ ኢየሱስ ፕሮቴስታንቶች ዶክመንት ልካችሁልኛል። እኔ ደግሞ በታማኝነት በሁሉም ፋይል ላይ በሁሉም ዶክመንት ላይ እጅ በመጫን ልክ ንጉስ ሕዝቅያስ እንዳደረገው ደብዳቤ በእግዚአብሔር ፊት እንደጻፈ እኔም ነገራችሁን በእግዚአብሔር ፊት ገልጬ በታማኝነት እጆቼን ጭኜ ጸልያለሁ። ደስ የሚለው ነገር ዶክመንት ላላኩ ሰዎችም ጭምር የባማ ሚዲያ ቤተሰብ ለሆኑ እግዚአብሔር በነገር ሁሉ መከናወንን ድልን ማሸነፍን ሰብሮ መውጣትን እግዚአብሔር እንዲሰጣቸው አብዝቼ ጸልያለሁ። የሰማይ አምላክ እግዚአብሔር በህይወታችሁ ከዚህ ቀን ጀምሮ አዲስ የሆነ ምዕራፍን ይከፍታል አምናለሁ። መንፈስ ቅዱስ ጌታ እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር እጅግ በጣም የተወደደ ሳራ የተባረኪ የተወደደ በጎና መልካም ጊዜ ሰጥቶኛል። እኔ አትርፌን የወጣሁት ቢኮዝ መጽሐፍ እንደዚህ ይላል፣ አንኳኩ ይከፈታል፣ ለምኑ ትቀበሉማላችሁ፣ ፈልጉ ታገኛላችሁ። ይሄ መጽሐፍ ቅዱሳዊ መርህ ነው። አንተ ያልፈለግከው ነገር ወደ አንተ አይመጣም። ያላንኳኳከው በር አይከፈትም። ያለመንከውን ነገር አትቀበልም። ስለዚህ ለመቀበል መለመን ያስፈልጋል፣ ለማስከፈት ማንኳኳት። አንዳንድ ሰው አንኳኳ ስለሚባል ብቻ ለማንኳኳት መስፈርቱን ለማሟላት የሚያንኳኳ ሰው አለ። ኖ ማንኳኳት የሚገባን ያንኳኳነው በር ሰምቶ ምላሽ እስኪሰጥ። የምናንኳኳው በር ምናልባት በጤና ጉዳይ ከሆነ የጤናችን ጉዳይ በር እየተንኳኳ ጤና የሚባለው ነገር መጥቶ እኛን እስኪያገኘን ድረስ የምናንኳኳው በር የትዳር በር ቢሆን የምናንኳኳው በር በልጆቻችን ጉዳይ ቢሆን በሩ ተንኳክቶ በልጄ ጉዳይ ላይ መልስ እስኪመጣ ድረስ በሩ እስኪከፈት እስከ መጨረሻው ሰዓት ድረስ ማንኳኳት ያስፈልጋል። ፔሽንስ በጣም ብዙ ትዕግስት ከእናንተ ይጠይቃልና እግዚአብሔር አምላክ የተባረከ ይሁን። አምላክ እግዚአብሔር በሕይወታችሁ ታላቅና እንግዳን ነገር አድርገዋል። በአንቺ ላይ የተዘጋውን መቃብርሽን እከፍታለሁ ያለ፣ ስለ ጽዮን ዝም አልልም ያለ፣ ብርሃንሽ ወጥቷልና ተነሽና አብሪ። ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። በአንቺ ላይ ግን አምላክሽ እግዚአብሔር ወጥቶልሻልና ተነሽና አብሪ እንደሚል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 51 ቁጥር 22 ላይ አንቺ ችግረኛ ያለ ወይን ጠጅ የሰከርሽ ይህንን ስሚ፣ ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ የሚያንገዳግድሽን ጽዋ ከእጅሽ ላይ ወስጀዋለሁ። ኦኬ ስለ ኢየሩሳሌም የተነገረ የተስፋ ቃል ነው። ኢየሩሳሌም ምዕራፍ 51 ላይ ቁጥር 22 ላይ ሙሉ ምዕራፍ 51 ስታነቡት ያለችው በባቢሎን ነው። በባርነት ቤት ውስጥ ለመከራ እነሱ አባት፣ እናት፣ ልጅ፣ እህት፣ ወንድም፣ አክስት ተግዘው የተወሰዱበት ዘመን ነው። የመከራ የሐዘን በነገር ሁሉ ፍሬ የማያፈሩበት በሰው ቁጥጥር ውስጥ የገቡበት ዘመን ነው። የጨለማ ዘመን ነው እና የሰማይ አምላክ እግዚአብሔር መጥቶ ከተፈራረቀባቸው የመከራው ብዛት የተነሳ የሰው ልጅ ወይን ጠጅ ጠጥቶ በወይን ጠጅ ኃይል ሰክሮ እንደሚንገዳገደው ምን ያህል መከራ ያንገዳገዳት እንደሆነ እግዚአብሔር አምላክ አየና፣ አንቺ ችግረኛ አላት፣ ያለ ወይን ጠጅ የሰከርሽ ይህንን ስሚ፣ ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ ያንገዳገደሽን ጽዋ ከእጅሽ ላይ ወስጄ። አረ ኢየሱስ ያድናል። ደግመሽ ከእንግዲህ ወዲያ አትጠጪውም ይላታል። ጋዶ ሳኪያ ቦራ ባሃሺ ካባያ፣ አንቺ ችግረኛ ያለ ወይን ጠጅ የሰከርሽ። ኦኬ ከመከራው ብዛት የተነሳ ከስደቱ ከማጣቱ ከመከራው ከጉስቁልናው ካለማግባት ተምሮ ካለመመረቅ አንኳክቶ ካለመከፈት ቦሪንግ የሆነ ህይወት ውስጥ ከመመላለስ ብዛት የተነሳ የሰው ልጅን መከራ እንደ ሰካራም ሰው ሊያንገራግደው ይችላል። ስለዚህ መጣና እግዚአብሔር ያለ ወይን ጠጅ አላት፣ የሰከርሽ አንቺ ችግረኛ ይህንን ስሚ፣ ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይልሻል፣ ያንገዳገደሽን ጽዋ ከእጅሽ ላይ ወስጀዋለሁ፣ ደግመሽ ከእንግዲህ ወደ አትጠጪውም አላት። እስቲ ጮይና በኢየሱስ ስም
ከልጅነቴ ጀምሮ ሲከተለኝ የነበረ የእርግማን ከልት እርግማን ማጣት መከራ ጉስቁልና አለማግባት ነግዶ አለማጥረፍ ተምሮ አለመመረቅ በነገር ሁሉ ፍሬ አለማፍራት ያንን የመከራ ጽዋ አምላክ እግዚአብሔር ከእጄ ላይ ወስዶታል በይ ኢን ጂሰስ ማይቲ ኔም ወስዶታል የተረሰስ ልጅ ወይ የሚከለክልሽ የለም ተነስተሽ በአገርሽ ላይ እንደ አባይ ወንዝ ጎርፎሽ ለፊ አላት ለምን ከልካዩ ኦሬዲ ሞቷል ቤል በባቢሎን ተቀጣ የዋጣውን ደግሞ ተፍቷል በጌታ በኢየሱስም ሞገሳችሁ ሰላማችሁ ጤናችሁ በጌታ በኢየሱስም የትኛውም የትዳር ጥያቄ ልጆቻችሁ ኬዝ ተተፍቷል እግዚአብሔር አሳ ነባሪውን እንዳዘዘ ዮናስንም በደረቅ የብስ ላይ እንደተፋ አምላኬ እግዚአብሔር ምስክር ነው መንፈሳዊ ዓለም ላይ የናንተ ነገር ተተፍቷል እግዚአብሔር በፈጣን ደመና ወደ ጓዳችሁ በኢየሱስም መጥቷል ወደ ቤታችሁ ወደ ትዳራችሁ ወደ ጤናችሁ እግዚአብሔር መጥቷል ዳን እንዳንበሳ ደቦል የሆነው ዳን ከባሳን ዘሎ ወጣ ይላል ከገባችሁበት ረግረግ ጭቃ ከርግማን ስፍራ የሚያወጣ የልዑል እግዚአብሔር ክንድ በእናንተ ላይ መጥቷል 5 ቀን የታምራት ቀን ነበረ የሰበራ ጸሎት የማስለቀቅ ጸሎት የመፈታት ጸሎት ነፃ የምትወጡበትን ጸሎት በእግዚአብሔር ፊት ጸልያለሁ እንደ እምነታችሁ መጠን ሪሲቭ አድርጋችሁ ውሰዱ እግዚአብሔር እንግዳ ነገር አድርጓል ከዚህ በኋላ ተከታታይ ሳምንቶችን በዴሊቨራንስ ጉዳይ የመጣው አገለግላለሁ ያ ብቻ ሳይሆን የሚገራርሙ ቴስቲሞኒዎችን እሰማለሁ ምስክርነት ትላልቅ ቴስቲሞኒ እሰማለሁ እግዚአብሔር ክብሩን ይውሰድ ጸጋና ሰላም የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን ዛሬ ጸሎቱ ያለቀበት ቀን ስለሆነ በዚህ በመጀመሪያው ቀን ምሽት ላይ መጥቼ እናንተን ስለማገለግላችሁ ማታ ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል ባለው ሰዓት ላይ በጸሎት ቤታችን እንገናኝ ታይሙን እየነገርኳችሁ ነው በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል በጣም አጭር የሆነ እግዚአብሔርን ቃል እናገርና በስልክ የዴሊቨራንስ አገልግሎት ጀምራለሁ ይህን ድምጽ የምትሰሙ በተለያየ ምድር ጫፍ ያላችሁ እህት ወንድሞቼ አሁንም እንደ እግዚአብሔር ነቢይ ጥሪ ያቀርባለሁ ድምፄን ሰምታችሁ ለዚህ በጎና መልካም ስራ የምትተባበሩ ቀኝ እጃችሁን የምትሰጡኝ ሰዎች ካላችሁ በውስጥ መስመር ኢንቦክስ አድርጉልኝ 5 ቀን ሙሉ የማንንም ስልክ አላነሳው ለማንም መልስ አልሰጠው በጣት ለሚቆጠሩ ክሪቲካል ኬዝ ላለባቸው ሰዎች ብቻ መልስ ሰጥቻለሁ ታሞ ቤተሰቦቻቸው ሆስፒታል ለነበሩ በመከራ ለነበሩ ለነሱ ብቻ መልስ ሰጥቻለሁ ለማንም ሰው ስልክ አላነሳው ማንም ሰው እኔን አላገኘኝም በቴሌግራም በዋትስአፕ በቫይበር በቀጥታ ደውሎ ያወራኝ ኮሙኒኬት ያደረገኝ ሰው የለም ቢኮዝ ቀድሜ ነግሬያችሁ ስለገባው ማለት ነው ዛሬ ግን ማንም ሰው ቢደውል ከማንም ሰው ጋር ኮሙኒኬት ማድረግ ይችላል መደወል ትችላላችሁ ከላይ ስልኮችን አስቀምጥላችኋለሁ እኔን ኮንታክት የምታደርጉበት ስልክ አሁን የዴሊቨራንሱን አገልግሎት ለ15 ቀን ተከታታይ ስለምቀጥል በዚህ የዴሊቨራንስ አገልግሎት ላይ የእግዚአብሔርን ግሬስ መካፈል የምትፈልጉ ሰዎች አንድ ነገር እንደ ባማ ሚዲያ እንድናደርግ በጌታ ፍቅር ይሄን ጠይቃለሁ ሄቨን እየተባረኪ አንድ በጣም ቆንጆ ካሜራ ፈልጋለሁ ደግሞ HP ላፕቶፕ ፈልጋለሁ እነዚህን የምናደርግበት ትልቁ ምክንያት ስልኮቻችንን ነፃ ለማውጣት ስለሆነ ይሄንን ጥሪ ማቅረብ ከጀመርኩኝ 3ኛ ሳምንት አለፈን ኦልሞስት ወደዚህ ወደ ጸሎት ቤት ከገባን በኋላ ማለት ነው ስለዚህ አሁንም ይሄን ድምጽን የምትሰሙ በተለያየ ምድር ጫፍ ያላችሁ እኔ በታማኝነት ነገራችሁን ይዤ በእግዚአብሔር መሰዊያ ፊት እየጸለይኩ እንዳለ እናንተም ደግሞ የኔን ሸክም አብራችሁን ተጋርታችሁ ከኔ ጋር አብራችሁ ኮላቦሬት በማድረግ የመንግስቱን ስራ በመስራት ብዙ ትውልድን ነፃ እንድናወጣ ለዚህ በጎና መልካም ስራ ሰራተኛ ሆናችሁ አብራችሁኝ እንድሰሩ በባማ ሚዲያ ስም ጥሪ ላቀርብላችሁ ወዳለሁ ድምጼን ሰምታችሁ በውስጥ መስመር እኔን ማናገር የምትፈልጉ ሰዎች ከዚህ ማይክሮ ሰከንድ ጀምሮ I am ready God bless you ዘመናችሁ የተባረከ ይሁን ምሽት ላይ እንገናኛለን ዛሬ ምሽት እግዚአብሔር ታምራትን ያደርጋል ክብሩን የሰማይ አምላክ እግዚአብሔር ይውሰድ ወዳችኋለሁ ብሩካን ናችሁ ሻሎም ባባይ